መጸለይ ለማይችሉ ሰዎች አብረን እንጸልይ። ከዚህ በኋላ መጸለይ እንዲችሉ ካልጨከናችሁ ሁላችሁም ይህንን ቪዲዮ ሼር እና ኮፒ ሊንክ እያደረጋችሁ ለብዙ ሰዎች አድርሱ። እግዚአብሔር ሆይ እንጸልያለን። በመንፈሳዊ እንቅልፍ ውስጥ በመንፈሳዊ ድካም ውስጥ ያለች ነፍስ ያለው ነፍስ እንዲነቃ እንዲበረታ እግዚአብሔር ሆይ እንጸልያለን። እኛ ራሳችን እንዴት እንደምንጸልይ አናውቅም። መጽሐፍ እንዲሁ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ እንደሚገባን አናውቅምና እንደሚል እግዚአብሔር ሆይ ጸሎት ያቆመች ነፍስ ጸሎት ያቆመው ነፍስ ከዚህ ምሽት ቀጥሎ እንዲጀምር መንፈስ ቅዱስ እንዲያበረታ መንፈስ ቅዱስ እንዲያግዝ እግዚአብሔር ሆይ እንጸልያለን። አንተ ሁሉን የምትችል ሁሉን የምታደርግ የወደቀውን የምታነሳ የሄደውን ምርኮ የምትመልስ የዘላለም ኃያል አምላክ ነህ። ክብር ለአንተ ይሁን። እግዚአብሔር ሆይ አሁን ሰዓት ጌታ ሆይ መጸለይ አቅቶ ዳክሞ ያለው ነፍስ በጌታ በኢየሱስ ክርስቶስ በልዩ ክብር ተነስቶ ጠላትን ክፉ ሥራ እንዲቃወም ሁሉ ጊዜ ህብረቱን ከመንፈስ ቅዱስ ጋር እንዲያደርግ እግዚአብሔር አባታችንና አምላካችን ሆይ እንጸልያለን። ስለ እህቶቼ ይህንን ጸሎት እጸልያለሁ። ስለ ወንድሞቼ ይህንን ጸሎት እጸልያለሁ። እግዚአብሔር አባታችንና አምላካችን ሆይ የሄደው የጸሎት ምርኮ የሄደው የወርሺፕ ምርኮ የሄደው የአምልኮ ምርኮ በጌታ በኢየሱስ ክርስቶስ ስም ይመለስ። ከዚህ በኋላ ጌታው በልዩ ኃይል ታጥቆ ከዚህ በኋላ በልዩ ክብር ታጥቆ በጌታ በኢየሱስ ክርስቶስ ስም መነሳት ይሆንላቸው። በጌታ በኢየሱስ ክርስቶስ ስም ሁሉ ጊዜ ጌታ ሆይ የመንፈስ ቅዱስ ራብ የመንፈስ ቅዱስ ጥማት በውስጣቸው እንዲኖር እግዚአብሔር ሆይ እጸልያለሁ። ይህንን ስለምታደርግ ክብር ላንተ ይሁን። የእህቴን የጸሎት ምርኮ ስለምትመልስ ክብር ላንተ ይሁን። የወንድሜን የጸሎት ምርኮ ስለምትመልስ ክብር ላንተ ይሁን። አሜን። ተባረኩ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ሼር ኮፒ ሊንክ ማድረግ ተባባሩ። ጸጋ ይብዛላችሁ።